ሰላም ሰላም የተወደዳችሁ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ የምንገኘው እንደምታዩት ያው አጨዳ እየሄድን ነው የምንገኘው። ገበሬ ውሎን አሳያችኋለሁ ማለት ነው። እንደምታዩት ምሳ ይዘና እንደዚህ አድርገን እና አጭድ ይዘናል እና ጤፍ ነው የምናጭደው። ያው በበልግ እንትን የተባለ ነው ጤፍ ነው የምናጭደው። ያው አሁን አለ እንዴ ምናምን ልትሉኝ ትችላላችሁ፣ ግን አለ እና እስኪ ያለውን ነገር አሳያችኋለሁ። ያው እንግዲህ እየሄድን ነው የምንገኘው እና ግመል አይታችሁ ታውቃላችሁ? ለማንኛውም ግመል እስኪ አይታችሁ የማታውቁ ከሆነ ታዩታላችሁ። ያው የኛ ሜዳ ምናምን ስለሆነ አካባቢያችን ግመል ምናምን አለ። ያው እንደምታዩት ታያችኋን። ያጎቴ ልጅ ነው ነገራችን ላይ ይሄ እየለማለ በቃ ሁሉ ነገር እንደምታዩት መሬቱ ምናምን ታያችኋን። ቤት ተስፋ አደርጋለሁ ዋልካ ነው፣ ዋልሃ የሚባለው መሬት ነው እና አብዛኛው እየታረሰ እንደምታዩት ጤፍም አለ፣ ማሽላ ይዘራም አለ። ማሽላ ያው ለክረምቱ ማለት ነው፣ ክረምት ነው። ይሄኛው ደግሞ እንደምታዩት በአሁኑ ማለት ነው። ይሄኛው ማሽላ ነው፣ ይሄኛው ጤፍ ነው። ይሄ በቃ ዝም ብሎ ከስሩ የቀረ ጤፍ ነው። ምንም ማረግ ውሃ አንሶት ምናምን ነገር መሰለኝ እዛ ያጨዱ ይገኛሉ እንደምታዩት። ሰላም ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች፣ ያው መጨረሻ እንደምታዩት ያው የዛሬ ውሏችን ይህንን ይመስላል ማለት ነው እና ያው ጨርሰን እንግዲህ ወደ ቤት እየተጓዝን ነው የምንገኘው እና በዛ ያልን ምናምን ስለነበረ ጊዜ ጨራርሰን እንደምታዩት ባዶውን ይዤ ቻው ባዶውን እየተጓዝኩ ነው የምገኘው እና መልካም ጊዜ እና በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። አመሰግናለሁ።